አንዳንድ ኤግዚት ተፈታኝ ተማሪዎች ፓስወርድ ጠፍቶና ላይ ምን እናድርግ ማንን ጠይቅ እያላችሁ ትገኛላችሁ። ሶ ሾርትሊ ስነግራችሁ ይህ ሙሉ መረጃውን የምታገኙት ዲፓርትመንት ሄድ ጋር ነው። ይህም የሚመለከታቸው ዲፓርትመንት ሄዶች ናቸው ወይም ኃላፊዎች ማለት ነው። ሶ ሙሉ መረጃው የተማሪው መረጃ ይህ ዩዘርኔም ፓስወርድ የሚባል ነገር ከነሱ ስላለ ዳይሬክት ማድረግ ያለባችሁ ከጠፋባችሁ ዲፓርትመንት ሄዶች ጋር ነው ደውላችሁ እንዲሰጧችሁ ማድረግ ያለባችሁ። ምክንያቱም ለነሱ ነው በሶፍት ኮፒ ከነሱ ጋር ስላለ መረጃው ሌላ ምንም አማራጭ የላችሁም። ሶ እነሱ ነው ማናገር ያለባችሁና እንዲልኩላችሁ ነው ማድረግ ያለባችሁ። ሌላ አማራጭ የላችሁም። ሶ እንደዚህ ነው ማድረግ ያለባችሁ። ሌላ ከምትሽኑና ምን እናድርግ እያላችሁ ከምትጨናነቁ ዲፓርትመንት ሄዳችሁ ጋር ዳይሬክት ደውላችሁ እንዲልኩላችሁ አድርጉ፣ የጠፋባችሁ ሰዎች ማለት ነው። ሶ እንደዚህ አድርጋችሁ ተቀበሉ፣ አትጨናነቁ። ሌላው ደግሞ ፓስወርድ እና ዩዘርኔም ምናምን እንዴት እንቀይር ምናምን ያላችሁ አንዳንድ ተማሪዎች አላችሁ። ሶ ዩዘርኔሙ አይቀየርም፣ ፓስወርዱ ነው የሚቀየረው። ያው ፓስወርዱን ነው ሜቢ ሞክ ኤግዛም ምናምን ስትሰሩ አይታችሁት ከሆነ አዲስ ፓስወርድ ምናምን ቀይሩ ምናምን ይላል። ሶ በዛም መቀየር ትችላላችሁ። አለመቀየርም ግዴታ አይደለም መቀየሩ እና ሶ ምን እሱ መቀየሩ አለመቀየሩ ችግር የለውም። ዋናው ነገር ግን ፓስወርድ እንዳይጠፋባችሁ። ምክንያቱም ፓስወርድ ጠፋባችሁ ማለት ምንም ማድረግ አትችሉም። ፈተና ገብታችሁ በጣም ከባድ ነው። ሰው የጠፋባችሁ ካሁኑ ዲፓርትመንት ደውላችሁ ይሄን ነገር ተዘጋጅታችሁ ሁሉን ነገር ሬዲ ሁኑ ማለት ነው። ይመቻችሁ።